ዮያ ሰላም ለእናንተ ይሁን። ዛሬ ደግሞ የስጋ ቅቅል በማሰሮ እንዴት እንደምንሰራ ነው አብረን የምናየው። ስጋችንን አስቀድሜ አዘጋጅቻለሁ። ንጹህ ስጋ ነው። ሌሎች ግብአቶችን ነጭ ሽንኩርት፣ ቲማቲም፣ ባዶ ሽንኩርት፣ ካሮት እና ሌሎች ቅመማ ቅመሞችን አዘጋጅተናል። በማሰሮ እንዲሆን እና ላሳያችሁ የፈለኩት ለምንድን ነው? በጣም ነው የሚያጣፍጠው። ቆንጆ አድርጎ ነው የሚያበስለው። እንደ ፕሬሸር ኩከር ከመጀመሪያው በጣም ውሃ ጨምሮብኝ አይደለም። ከበሰለ በኋላ የምትፈልጉት ነው ያለው ውሃ የምትጨምሩት። ጥፍጥናን ልነግራችሁ አልችልም። ስለዚህ ሰርታችሁ እናንተም ውጤቱን ትነግሩኛላችሁ። ቅመሞቹን ኤቭሪቲንግ አሁን ነው የምጨምረው። አንዴ ከጣኩ በኋላ መነካካት የለም። ዘይት አይጨመርም። ትልቁ የዚህ ስራ ደስ የሚያሰኝ ነገር ዘይት አያስፈልገውም። ሚክስ እናደርግና ቆንጆ አድርገን ከዛ በኋላ ማሰሮዬን ኦልሬዲ አሙቄያለሁ። እሱ ላይ መክተት ነው። ሰዓት ጠብቃችሁ የሞቀ ውሃ ደግሞ ትጨምራላችሁ ማለት ነው። ጨው በኋላ መጨመር ስለምንችል አሁን አልጨመርኩም። ማለት እናወጣ ስንል የምንጨምራቸው ቅመሞች አሉ። እሱን አሳያችኋለሁ። ይሄው ማሰሮዬ ሞቃለች ኦልሬዲ። ሞቀ ሰዓት ላይ ነው ያመጣሁት። ትንሽዬ ውሃ ነው በዚች ያህል ነው የጨመርኩት። በዚህ ብርጭቆ ይበቃችኋል። በኋላ የምትፈልጉትን ትጨምራላችሁ። አሁንም ትንሽ የጨመርኩት እና ያሞኩት ስጋው ቶሎ ውሃውን እንዲለቅ ነው። ወገኖች እንደምታዩት በትንሽዬ ውሃ እንደምታዩት በቃ ጠርጎ በስሏል። አሁን የምንፈልገው ያህል ውሃ ጨምረን እንዳልኩት አንድ ሰዓት አይደለም ትንሽ 1 ሰዓት ተኩል ሆኗል ከጨመርኩ። አሁን የሞቀ ውሃ ቀዝቃዛው አትጨምሩ። የሞቀ ውሃ ነው መጨመር ያለበት። ውሃችን ዝንጅብል ነው ለማጣፈጥ። የምፈልገውን ያህል ውሃ ጨመር። ከዛ በኋላ በደንብ ሲዋሃድ እና ሲተከተክ የመጨረሻዎቹን ቅመሞች ጨምረን እናወጣለን። እንግዲህ ተመልካቾቻችን ቅቅላችን ይኸውላችሁ እንደዚህ ተክተክ ብሎ ቆንጆ ሆኖ ደርሷል። ቀይ ማነው ጨውና ቁንዶ በርበሬ ትንሽ ቁጭቁጫ ጨምሬያለሁ። አሁን ደግሞ ትንሽ ቅቤ፣ ዘይት አልጨመርኩም እንደነገርኳችሁ። ትንሽ ቅቤ ለሽታ ያህል ቅቤ ለማብዛት አያስፈልግም። እንደው ለሽታ ያህል ትንሽ ጨምሬያለሁ። ከዛ ቃሪያችንን አድርገን ማውጣት ብቻ ነው ማለት ነው። ይውጣና ይበላ እንላለን።